ሰሌዳ ስሙ ራሱ እንዴት ደስ ይላል። እውነት ስለ ገና ሳየው ልቤ ወገግ አለ። በቅዱስ መጽሐፍ ላይ ለ13 ጊዜያት ሰሌዳ የሚለው ተጽፏልና በአንድ ደቂቃ ውስጥ 6 ሰሌዳዎችን ተናግሬ የኔታ በስድስቱም ውስጥ እንዴት እንደሚመላለሱ በተወሰነ መልኩ ማስቀመጥ ፈልጋለሁ። ሰማያዊ ሰሌዳ አለ፣ መላእክት የሚይዙት ሰሌዳ አለ። ለአባታችን ለሄኖክ በሰሌዳ ላይ ምስጢርን እንዳሳዩት ራሱ ሄኖክ ተናግሯል። ኩፋሌ 23 ላይ ደግሞ አንድ መልአክ 7 ሰሌዳዎች ይዞ ለያዕቆብ ምስጢር እንደገለጠለት ተጽፏል። ፀሐይም ራሱ ሰሌዳ ተብላ ተገልጻለች። የፀሐይ ሰሌዳ፣ የጨረቃ ሰሌዳ በጣም ብዙ ነው። የኔታ እንግዲህ ሰማያዊውን ዓለም የሚዳስስ ልዩ መርሃ ግብር የመላእክትን ዓለም የሚዳስስ ሰሌዳ ጭምር እንደሆነ አምናለው እረዳለው። የድንጋይ ሰሌዳ አለ፣ ብዙ 3000 ዘመን ያስቆጠረ መስጴጦማውያን ታሪክ የጻፉበት ከ500,000 እስከ 2,000 የሚጠጋ የሸክላ ሰሌዳ ዛሬ ራሱ ለንደን ሚዚየም ላይ ብቻ ወደ 130,000 ሰሌዳዎች አሉ። እሳቸው የጠቀሱት ደግሞ ብላክ ቦርድ አለ፣ ነጭና ጥቁር የሚዋሃድበት ዋይት ቦርድ አለ፣ ዋይት ሆኖ ደግሞ ብዙ ቀለማት የሚጻፍበት፣ ይልቁኑ ደግሞ ትልቁ ሰሌዳ እግዚአብሔር የሰራው የልቡና ሰሌዳ ነውና የኔታ በሁሉም ላይ መጻፍ ይችላሉ። በተለይ ጽላት የሆነው ልባችን ላይ የሚጽፉት የሚያስተላልፉት መልእክት ሁሌ ተቀርጾ የሚኖር እንደሚሆን አምናለሁ፣ እረዳለሁ። ከዚህ ሚዲያ ጋራ አብረንን የኔታ እንኳን ደስ አሎት፣ ደስ አሎት፣ ደስ አሎት። ክብር ያድልልን። አመሰግናለሁ።